ሻሎም ሻሎም ሁላችሁም ይህንን የሚዲያ አገልግሎት የምትከታተሉ ሰዎች ሁሉ እንግዲህ ስሜ ነብይ ኤርምያስ ማለት የዚህ ቤተክርስቲያን አገልጋይ ነኝ። እግዚአብሔር በረጅም ዓመታት በዚህ ቦታ ላይ ወይ ደግሞ እግዚአብሔር በሰጠኝ ጸጋ ብዙ ስራዎች እየሰራ የቆየበትና ዛሬ ደግሞ እግዚአብሔር ይህን ድምጥን እስኪሰሙ ድረስ እየጠበቀን አገልግሎታችንም እያሳደገ በብዙ ውጣ ውረድ ብዙ በማይመች ሁኔታ ጎዳናዎች ላይ እያለፈን አገልግሎቱ ወደ እናንተ ለማድረስ ችለናል። ስለሆነም አገልግሎቱ በየሳምንቱ የሚደረጉ የአገልግሎት ቀናትና ፕሮግራሞቹ ሁኔታ ልነግራችሁ ፈልጌ ነው። ይህንን አገልግሎት ስንጀምር በብዙ ውጊያ በብዙ ጠላት እንዳይሳካ እስካሁን በብዙ ቢዋጋም ቤተክርስቲያን ምድር ላይ ብዙ ውጊያ ያለባት ግን አሸናፊ እሷ ናት ይላል መጽሐፍ ቅዱስ። የገሃነም ደጆች አይቋቋምም ነው የሚለው። ስለዚህ ይሄ ድምጽ የሚደርሳችሁ በአጠቃላይ በየትኛው ስፍራ ያላችሁ ይሄ የምትመለከቱት ህዝብ ቅዳሜ ከ10 ሰዓት እስከ ማታ 3 ሰዓት የእግዚአብሔር መንፈስ በመራ ልክ አገልግሎት የሚሰጥና ሁሉም ሰው ላይ ይህንን አዳራሽ የሞላው ህዝብ እጅ በመጫን በዘይት የሚጸለይ በሳምንቱ አንድ ቀን የሚጸለይ ቅዳሜ ብቻ የሚጸለይበትና አገልግሎት ብዙ ሰዎች ከተለያዩ ችግር ከበሽታ ከአጋንንት ስራት እንዲሁም ደግሞ በራቸው የተዘጋባቸው በር የሚከፈትላቸው እግዚአብሔር ድምጽ የሚሰሙበት ቅባታቸው ሰይጣን የወሰደባቸው የሚመለስበት አገልግሎት ስለሆነ ይህንን አገልግሎት ለመካፈል ወይም ደግሞ ለመጠቀም ምናልባት በሩቅ ከሀገር ውጭ ያላችሁ እንደውም ደግሞ ከሀገር ውጭ ወደ ሀገር ቤት ተመልሳችሁ ጸሎት የፈለጋችሁ ግን ጸሎት ያላገኛችሁ ይህንን ጊዜ በመጠቀም መጣችሁ ከኛ ጋር ጸጋ እንድትካፈሉ በጌታ ፍቅር እንጋብዛችኋለን ማለት ነው። ስለዚህ አገልግሎቱ የሚሰጠው ከአምቦ 12 ኪሎ ሜትር ከዛ በላይ የማይሆን ጉደር በምትባል ከተማ ላይ ይህን አገልግሎት ይሰጣል። እንዲሁም ደግሞ አዳማ ላይም እንደዚሁ አገልግሎቱ ይሰጣል። አዳማ ላይም ማክሰኞ ከ10 ሰዓት ጀምሮ እስከ ማታ 3 ሰዓት በሳምንት አንድ ቀን እዛም አገልግሎት የሚያውቁ አገልግሎትን ተጠቃሚ የሆኑ ሰዎች ፕሮግራም የሚካፈሉ ሰዎች አሉና ይህንን አድራሻ በመከተል ወይ ደግሞ ይህን አድራሻ በመመልከት መታችሁ የጸጋው ተካፋይ እንድትሆኑ በአክብሮት የጋበዝኳችሁ። ቀድሞም ከተለያዩ ሀገር በተለይ ከካናዳ ከአሜሪካን እንዲሁም ደግሞ ከኢጣሊያን ከኮሪያም ከዱባይም እንዲሁም ደግሞ ከአረብ በተለያዩ ስፍራ የምትደውሉ ሰዎች እንግዲህ ሮብ ዕለት ማታ ከ4 ሰዓት ጀምሮ በተለያዩ ችግር ውስጥ ያሉ ሰዎች ወይ ደግሞ ጸሎት ለሚፈልጉ ሰዎች እየጸለይኩ እገኛለሁና ቴሌግራም ላይ ፕሮፌት ኤርምያስ በሚለው ላይ ገብታችሁ በዛ ላይ ሮብ ከ4 ሰዓት በእኛ በኢትዮጵያ ከምሽቱ 4 ሰዓት ጀምሮ ያለው ደውላችሁ ወይ ደግሞ እንዲጸልይላችሁ የምትፈልጉ አብሮ እንዲጸልዩ በአክብሮት አሳውቃለሁ። በሌላኛው ደግሞ እኔ አገልግሎት ብዙ ነገሮችን የሚያስፈልጉ ብዙ አገልግሎት በገንዘብ ያሉ ሰዎች በምክርም እንዲሁም ደግሞ በተለያዩ አብሮ ማገልገል የሚያስፈልጉ ሰዎች ስለሚያስፈልጉ በታች በኩል በሚሄዱ በባንክ አካውንቶች ላይ ከኛ ጋር ማግለል የሚችሉ ሰዎች እንድታገለግሉና እንድታበርቱን አብሮ እንድትሆኑ በጌታ ፍቅር አሳስባለሁ። ከዚህ የበለጠ ሌላ ብዙ ምልክት የለኝም። ኢየሱስ ክርስቶስ ይመጣል። በቲክቶክም እንደዚሁ ፕሮፌት ኤርምያስ ብላችሁ ስትገቡ ብዙ አገልግሎቶች እዛ ይሰጣል። በዚህ ቦታ እግዚአብሔር ድንቅና ታምራቶች የሚያደርግበትና እግዚአብሔር ይህንን አገልግሎት በትልቁ እያሰፋ ይገኛል። ስለሆነ አድራሻችን ደግሜ ስነግራችሁ በኦሮሚያ ክልል ከአምቦ 12 ኪሎ ሜትር እንዲሁም ደግሞ እንደዚሁ አዳማ ላይ አገልግሎቱ ይሰጣል። ስለዚህ ይህንን መረጃ በመከተል ከኛ ጋር የጸጋ ተካፋይ እንድትሆኑ በአክብሮት ጋብዛችኋለሁ። ለጓደኞቻችሁም ልካችሁ መጽናናት እንዲያገኙ እግዚአብሔር በዚህ ቦታ ላይ ቅባታዊ ተአምራቶች የሚሰራበት አገልግሎት ነውና ሁላችሁም ይህን ጸጋ እንድትካፈሉ በጌታ ፍቅር አሳስባለሁ። አምላክ ይባርካችሁ። በዚህ ሰዓት ይህን ቪዲዮ የምትመለከቱ በሆስፒታል ላይ ያላችሁ፣ በከባድ ህመም ውስጥ ያላችሁ የጌታ የእግዚአብሔር እጅ የሚገድበው የለም። ቀን አይገድበውም፣ ርቀት አይገድበውም፣ ማንኛውም የሚያሸንፈው የለም። እግዚአብሔር እንጂ ትልቅ የበሽታ ትልቅ የለም፣ የአጋንንት ትልቅ የለም። አሁን ባላችሁበት ቦታ ሁሉ በክርስቶስ ኢየሱስ ስም ስልጣን መጽሐፍ በመገረፉ ቁስል ተፈውሳችኋል እንደሚል አሁን ፈውስ ወደ እናንተ አዝሸዋል። አጠገባችሁ ባለ አምናችሁ ውሃ ሊሆን ይችላል፣ ምርንዳ ሊሆን ይችላል፣ ይዛችሁ መጠቀም የምትችሉ ነገር ብትይዙ ከዚች ደቂቃ ጀምሮ በኢየሱስ ስም ስልጣን በእናንተ ላይ ቦታ ያገኘ በሽታ አጋንንት መሳሪያ ሁሉ
በኢየሱስ ስም እንዳይሰራ አደረኩ። ፕራይዝ ያደረገ እብደት የትኛው በኢየሱስ ስም በሰንሰለት የታሰረ የካንሰር በሽታ ማናቸውም ከሰው ጋር እንዳትቀመጡ ያደረገ ያራቀ በእናንተ ላይ የሰለጠነ በሽታ በኢየሱስ ስም ረግሜዋለሁ። በኢየሱስ ስም ረግሜዋለሁ። ዕዳ ያለባችሁ የተከለከላችሁ ቤት ተሰግቶባችሁ የምትቀመጡ መሄጃ መግቢያ ያጣችሁ የዘመኑ መንፈስ የ666 ብላችሁ የተቀመጠ በተለያዩ እስራት ውስጥ የገባችሁ በኢየሱስ ስም ስልጣን አዛለሁ። ከዚህ ደቂቃ ጀምሮ ከላያችሁ ላይ ተነሳ። በኢየሱስ ስም ተነሳ። አምላክ እግዚአብሔር ከዚች ደቂቃና ሰከንድ ጀምሮ ባላችሁበት ላይ ከደቂቃዎች በኋላ ምልክት ተአምራት ያደርጋል። እጢ ቢሆን ይቅለጥ፣ ስብራት ቢሆን በኢየሱስ ክርስቶስም ይስተካከል፣ እውርነት ቢሆን በኢየሱስ ክርስቶስም አሁን መብራት እንዲሆን አዛለሁ። የትኛው ጨለማ፣ አለመግባባት፣ ክርክር፣ ክስ ቢኖር ለዘመናት የእናንተ ነገር የጥንቆላ የሟርት መንፈስ እንዲሁም በሰይጣን ቤት ቁጭ ብላችሁ ለሰይጣን ባሪያ ሆናችሁ የምትጋልቡ የጠንቋዮች በር ጠባቂዎች፣ ቆሻሻ ለቅማችሁ የምጥሉ ወጣቶች፣ መጠጥ ያስቸገራችሁ፣ የተለያየ ሱስ ውስጥ አላችሁ፣ ሌብነት ያስቸገራችሁ በኢየሱስ ክርስቶስም ሴትና ወንድ ማናቸውም የማትፈልጉ ሕይወታችሁ አልሄድ ያለ ሁሉ በኢየሱስ ስም ሄደ። በኢየሱስ ስም ሄደ። በኢየሱስ ስም ሄደ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ይባርካችሁ። አሜን።